ዛሬ የምናወጋው አንድ ሀብታም ሰው የሚያብረቀርቅ መኪናውን እየነዳ ያለ በፊት ለፊቱ ላይ የድሮ ሚስቱ ስትለምነው የሚያሳይ ነው። ይህ በጃይፓር ከተማ የተከሰተ እውነተኛ ታሪክ ነው። ውድ ተመልካቾቻችን ቪዲዮአችንን ከመጀመራችን በፊት ቪዲዮውን ላይክ ማድረግ እንዳይረሱ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ጠዋት ነበር። በጃይፓር ከተማ በሚገኘው የጋኔሽ መንታ መንገድ እንደተለመደ የትራፊክ መጨናነቅ ነበረበት። በዚህ መጨናነቅ ውስጥ የሚያብረቀርቅ ነጭ BMW መኪናም ይመጣል። በመኪናው ውስጥ ራሜሽ ቻውዳር የሚባል ታዋቂ ነጋዴ ከአሽከርካሪው ጋር አንድ አስፈላጊ ስብሰባ ለመካፈል ወደ ሙምባይ እየሄደ ነበር። መኪናቸው መንታ መንገድ እንደደረሰ ራሜሽ ለአሽከርካሪው ወንድሜ ተረጋጋ፣ መጨናነቁ ምን ያህል እንደሆነ ተመልከት፣ ምን አስቸኮለ? ወደፊት ብዙ ሰዎች አሉ፣ መቸኮል ምንም ጥቅም የለውም፣ በሰላም እንሂድ፣ ለስብሰባችን ብዙ ጊዜ አለንም አለው። ሹፌርም ተቀብሎ መኪናውን በመንታ መንገድ ላይ አቆመው። ራሜሽ በአካባቢው የቆሙት ሴቶችን ይመለከታል። ሴቶች ያረጁና የቆሸሹ ልብሶቻቸውን ለብሰዋል። የድካምና የአስገዳጅነት ስሜት በፊታቸው ላይ በግልጽ ይታይ ነበር። ከነሱ ጋር ትንሽ ልጆችም ነበሩ። የቆሸሹ ልብሶችን ለብሰው ወዲያ ወዲህ ይንከራተታሉ። ራሜሽ ሲያያቸው ለማኞች እንደሆነም ያስባል። በዚህ ሁኔታ ውስጥ ሆኖ ሲያያቸው ልቡ በጣም ያዝናል። ምክንያቱም ሁል ጊዜም ደግሰው ነበር። ምንም ያህል ለማኝ ይበዛበት ችግረኞችን መርዳት ልማዱም ነበር። ለሾፌሩ መስታወቱን እንዲያወርድ ነገረው። መስታወቱ እንደወረደ ራሜሽ ከኪሱ ቦርሳ ያወጣል። ከቦርሳው የተወሰነ ኖቶችን አውጥቶ ሴቶችን ጠርቶ እያንዳንዳቸው 500 ሩፒም ይሰጣቸዋል። ፈገግ ብሎም ይሄ ይጠቅማቸዋል፣ ለልጃችሁ ምግብ ግዙበትም ይላቸዋል። ሴቶችም ገንዘብን ተቀብለው ይመርቁታል። ቀስ እያሉ ከዛ ሰፈርም ይሄዳሉ። የትራፊክ መጨናነቁ ቀስ እያለ ይፈታ ጀመረ። ሾፌሩ መኪናውን ሊያነሳ ሲል ራሜሽ አንዲት ሴት ከመኪናው መስኮት አጠገብ ቆማ ደጋግማ ስታንኳኳ ይመለከታታል። ሴትየውም ጌታዬ ምንም አልሰጠኝም እያለች ትከተለው ነበር። ራሜሽ ድምጿን ሰምቶ ደነገጠ። አይኖቹ በሴትየዋ ፊት ላይ ያተኩራል። ፊቷ በድካምና በቆሻሻ የተሞላ ነበር፣ ግን አሁንም ፊቱን የሚያውቅ ይመስላል። ወዲያው መስታወቱን ዝቅ አድርጎ አንቺ ካቪያ አይደለሽም እንዴ አላት። ሴትየዋም ራሜሽን አይታ ትቆማለች። አይኗ በእንባ ይሞላል። በለወሰዘ ድምፅ አዎ ካቪያ ነኝ አለችው። ግን ራሜሽ አንቺ እዚህ ምን ትሰሪያለሽም አላት። ይህች ከ4 ዓመት በፊት የፈታው የቀድሞ ሚስቱ ካቪያ ነበረች። ራሜሽ ተገርሞና ተበሳጭቶ ካቪያ በዚህ ሁኔታ አላት። አንቺ እኮ ጥሩ ቤተሰብ ውስጥ ያደግሽ ነሽ። ፍርድ ቤት በፈታሽን ጊዜ እኮ 50,000 ሩፒ እኮ ወስደሽብኛል። አሁን መንገድ ላይ ትለምኛለሽ። ከቤትሽ ተባረሻል። ለምንድን ነው እንደዚህ ሆንሹም አላት። በምቾት ተቀምጠሽ መብላት ትችይ ነበር። ይህ ሁኔታ ለምን ተፈጠረ አላት። ይህን ሁሉ ትሰማ ካቪያ እንባዋ ይፈሳል። ራሜሽ ትንሽ ጊዜ ስጠኝ፣ ሁሉንም ነገር እነግርሃለሁም አለችው። ራሜሽ እሺ፣ ግን መኪናዬ ውስጥ ከኋላ መቀመጫ ላይ ግቢም አላት። ራሜሽ ለአሽከርካሪ የኋላውን በር እንዲከፍት ይነግረዋል። ሾፌሩ ወዲያው የኋላውን በርን ይከፍታል። ካቪያ መኪና ውስጥ ገባለች። ነገር ግን መኪና ውስጥ እንደገባች በአካባቢው ያሉ አንዳንድ ሱቆችና መንገደኞች መጠራጠር ይጀምራሉ። የሀብታም ሰው ድሃዋን ሴት መኪና ውስጥ ያስገባበት የተሳሳተ ዓላማ ኖሮት ነው ብለውም ያስባሉ። በዚህ ሐሳብ እንደተያዩ ተመልካቾች ብዙ በመንታ መንገድ ላይም ተሰበሰቡ። ሰዎች ምን እየተካሄደ ነው ይላሉ። ይህች ሴት ወዴት እየወሰዳት ነው እያሉ ይጠይቁም ጀመር። ሁሉም በሰውየው ላይ መጥፎ ጥርጣሬ ማሳደድም ጀመረ። ከካቪያ ጋር አብረው ይለምኑ ነበር። ሴቶችም ወደዛ ይመጣሉ። ከዚህ ሰው ጋር ወዴት ነው የምትሄጂው? አስገደደሽ እንዴም አሏት። በዛ የቆሙ ሰዎች ሁሉ ያሾፉበትና ወንድሜ ምን እየሰራህ ነው ይሉታል። ካቪያ ይህንን ሁሉ ስትመለከት ወዲያው የፈታኝ ባለቤቴ ራሜሽ ቻውራ ነው አለች። በራሴ ፍቃድ ነው ከሱ ጋር የሚሄደው፣ አላስገደደኝም ብላም ተናገረች። ህዝቡ ትንሽ ሰጥ ይላል። ግን አሁንም አንዳንድ ሰዎች ያሾፉ ነበር። አንዳንዶቹ ደግሞ ይህማ የሸመገለ ሰው ይመስላል፣ ለምንድነው ይህችን ድሃ ሴት መኪና ውስጥ አስገባም ይላሉ። የሆነ ነገር ማሳለ ይህ ሀብታም ሰው ለምን ድሃ ሴት ያስገባል? ምናልባት የተሳሳተ ዓላማ ይኖረውም ይሆናል ብለው ማውራትም ጀመሩ። ራሜሽ ይህንን ሁሉ ሲሰማ ይናደዳል፣ ግን ዝም አለ። ምክንያቱም የሆነ ነገር ቢናገር ነገሩ የባሰ እንደሚሆንም ያውቃል። ካቪያን አሁን ነይ እንሂድም አላት። ሾፌሩ መኪናውን ያስነሳል። ከዚያም ይሄዳሉ። ራሜሽ ካቪያን በአቅራቢያው ወዳለ ሆቴልም ይወስዳታል። ሾፌሩን የተወሰነ ገንዘብ ይሰጠውና ሄደህ ለሷ ጥሩ ልብስ ግዛላት፣ አንዳንድ አስፈላጊ ነገሮችን ይዘህናም አለው። ሾፌሩም ወዲያውኑ ሄዶ ቆንጆ ሰማያዊ ልብስ ገዛላት። ጫማና ትንሽዬ ቦርሳ ይዞም ይመለሳል። ራሜሽ ለካቪያ ወደ ሆቴሉ መታጠቢያ ሄደሽ ገላሽን ታጠቢና እነዚህን አዲስ ልብሶችን ልበሽም አላት። ካቪያም እንደተባለች ታደርጋለች። አዲስ ልብስ ለብሳ ስትወጣ ራሜሽ ተገርሞ ቀረ። ሁኔታዎች ምን ያህል እንደቀየሯት አሰበ። ግን ቆንጆዋ የድሮ ንጹህነቷ አሁንም እንዳለ አሰበ።
ካቪያ አሁን ካለችበት በላይ በራስ በመተማመን የተሞላ ትመስላለች። ልክ እንደ አዲስ ሙሽራ ራሜሽ አንድ አስፈላጊ ስራ ስላለኝ ወደ ሙምባይ ሄድኩ ነው። ትንሽ ጊዜ ብትሰጪኝ ነገ ሆቴል ውስጥ መጥቼ ያገኝሻለሁ አላት። ካቪያም እሺ አለችው። ራሜሽ በዚህ ሆቴል ውስጥ ነው የምትጠብቂኝ፣ ወዴትም እንዳትሄጂ፣ ምግብና መጠጥሽን በሙሉ አዘጋጅቼልሻለሁ አላት። ራሜሽ ለአሽከርካሪው ለካቪያ የሚሆን ነገር እንዲያዘጋጅለት አዘዘው። ነገ ቶሎ እመጣለሁ እንገናኛለንም አላት። እሷም እሺ ብላ ወደ ክፍሏ ሄደች። ራሜሽ ወደ ሙምባይ ተመለሰ። ሙምባይ እንደደረሰ ቀኑን ሙሉ ስራውን በፍጥነት ጨረሰ። ማታ ሆቴል ውስጥ ለመተኛ ሲሄድ ራሜሽ እንቅልፍ ሊወስዱ አልቻለም ነበር። ካቪያም እንደዛው መንታ መንገድ ላይ ትለምን የነበረችው እሷ እንቅልፍም አልወሰዳትም ነበር። ጓደኞቼ ሁለቱም በጭንቀት ሌሊቱን ሙሉ ተገልባብተዋል። በማግስቱ ራሜሽ ከሙምባይ ተመልሶ በፍጥነት ወደ ሆቴሉ ደረሰ። ሆቴሉም እንደደረሰ ካቪያን አያትና ትንሽ እፎይታ አገኘ። ከጥቂት ጊዜ በኋላ ሁለቱም ተቀምጠው ማውራት ጀመሩ። ካቪያም ታሪኳን መናገር ጀመረች። ከቶውንም ልፈታ አልፈልግም ነበር አለችው። ራሜሽም ታዲያ ለምን ተፋታሽ አላት። እሷም ራሜሽ በምንጋባበት ጊዜ ቤተሰቦቼ ያጋቡን ሀብትህን አይተው ነበር። አማቾቼና ወንድሞቼ በጣም ስግብግብ ነበሩ። ሊያዩ በመጡ ጊዜ ወደ ቤት ሲመለሱ እኛ ከሱ የምንፈልገው ብር ነው ይሉ ነበር። እሷን ካገባት በኋላ እንዲፋቱ እናረጋለንም ይላሉ። ከዚያ ገንዘብ እንቀበላለን። ከዛ በኋላ በፍርድ ቤት እንከሳለንም አሉ። ይህን ነገር ግን ከጋብቻ በፊት እኔ አላውቅም ነበር። ካገባን በኋላ ከጥቂት ዓመታት በኋላ ነው የሰማሁት። ከነሱም አንድ አፍታ ተገፋፋው። ብዙ ገንዘብ ታገኛለሽ፣ ሁላችንም አዲስ ህይወት እንጀምራለን ይሉኝ ነበር። እኔም እሱን ተመልክቼ በፍርድ ቤት ላይ በ50 ሺህ ሩቢም ከሰስኩ። ካቪያ ሆቴል ውስጥ ተቀምጣ ታሪኩን ቀጠለች። ለራሜሽ እንዲህ አለችው። ከተፋታን በኋላ አማቾቼና ወንድሞቼ ሙሉን 50 ሺህ ሩቢ ወሰዱት። ሌላ ትዳር እንደሚይዝ፣ አዲስ ህይወት እንደምጀምር፣ አፓርታማ እንደሚገዙልኝ ቃል ገብቶልኝ ነበር። ነገር ግን ቀስ በቀስ ገንዘቡ እያለቀ ሄደ። አማቼ በቢዝነስ ላይ አስቀመጠው፣ ወንድሜ ደግሞ ለራሱ ሰርግ አወጣው። ገንዘቡ እንዳለቀ ቤተሰቦቼ ከቤት አባረሩኝ። ወላጆቼም ትተውኝ ሄዱ። አሁን ተፋተሻል፣ ሸክም እንዳትሆንብኝ ሂጂም አሉኝ። የካቪያ እንባም ይፈሳል። ቀጥሎ ምንም አማራጭ አልነበረኝም። ራሜሽ ተገድጄ ነበር። በቤተሰቦቼ ምክንያት የራሴን ቤት አፈረስኩ። አማቾቼ በጣም ስግብግብ ነበሩ። ይህ ሁሉ ነገር የተፈጠረው በጣም ግፊት አሳድረውብኝ ነበር። እኔም አሁን መንገድ ላይ ወድቄያለሁ። ከቤት ካባረሩኝ በኋላ በመጀመሪያ በሰዎች ቤት ተቀጥሬ መስራት ጀመርኩ። እጠርግና ወለል እያጠብኩ ትንሽም ቢሆን አገኝ ነበር። ነገር ግን ሁሉም ይሳለቁብኝ ነበር። ስለዚህ ስራዬን ትቼ መንገድ ላይ መለመን ጀመርኩ። ከዚያም አንድ ቀን ጣቢያ ላይ የለመንኩ ሳለ በዛው የጋኔሽ መንታ መንገድ ላይ ከጥቂት ለማዮች ጋር ተገናኘው። ሴቶች ከነሱ ጋር ወሰዱ። እኔም ምንም አማራጭ ስላልነበረኝ ከነሱ ጋር ሄድኩ። ከነሱ ጋር መኖር ጀመርኩ። ቀስ እያልኩ መለመን ጀመርኩ። ይህ ስህተት እንደሆነ አውቃለሁ። ምንም አማራጭ ስላልነበረኝ ነበር። ፈትቻለሁ፣ ግን በልቤ ውስጥ ያንተ ያለው ፍቅር አሁንም አለ። የትዳራችን ፎቶ አንስቼ ይዤዋለሁ፣ ምክንያቱም የመጨረሻ ተስፋዬ ነበር አለች። ራሜሽ ይህንን ሁሉ ሰምቶ ደነገጠ፣ እንባውም ይፈሳል። የአንድ ሰው ስግብግብነት እንዴት የአንድን ሰው ህይወት ሙሉ ያበላሽ እንደሚችልም ያስባል። ለካቪያ እናቴ በጣም ትናፍቅሽ ነበር፣ ሁሌም እኮ አንቺን ትጠይቅ ነበርም አላት። ካቪያ እያለቀሰች አፈርኩ ራሜሽ፣ እንዴት ላገኛት እችላለሁ? በአንተ ላይ ስትፈጽምያለሁ። እናትህ እኮ በጣም ተወደኝ ነበርም አለችው። እያወሩ እያለ 12 ሰዓት ላይም ደረሰ። ራሜሽ ለካቪያ ዛሬ ምሽት ላይ ሙምባይ ላይ ስብሰባ አለኝ፣ እንደገና ወደ ሙምባይ እየሄድኩ ነው። የምትኖሪበት አድራሻ ብትሰጪኝ እዚያ ተመልሼ እንደገና አገኝሻለሁም አላት። ካቪያም የትንሿን የተከራየችውን ክፍል አዳራሽ ሰጠችው። ራሜሽ ወደ ሙምባይ ተመለሰ። ስብሰባው እንዳለቀ ለመተኛት ሄደ። ዛሬም እንደለመደው ነበር። ሌሊቱን ሙሉ እንቅልፍ ሊወስዱ አልቻለም። ስለ ካቪያ እያሰበ አደረ። ካቪያ ጥፋት ብትፈጽምም ዛሬ ልቧ ንጹህ ነው አለ። በሷ ጥፋትም አይደለም፣ ቤተሰቦቿ ናቸው ያነሳሳት። ሌላ እድል ልስጣት እችላለሁ ብሎም አሰበ። ካቪያም በትንሽዬ ክፍሏ እየተገላበጠች አደረች። ራሜሽ ይህንን ያህል ክብር ሰጠኝ፣ እኔ ምን ይገባኛል ብላ አሰበች። በማግስቱ ራሜሽ ስራውን በፍጥነት ጨርሶ ወደ ቻይፑር ተመለሰ። ካቪያ ወደ ነበረችበት አድራሻም ደረሰ። እዚያ እንደደረሰ ካቪያ ደግሞ ለመለመን ወደ ጋኔሽ መንታ መንገድ እንደሄደ ይሰማ። ራሜሽ ወደ መንታ መንገዱ ደርሶ ካቪያን ፈለጋት። ካቪያም አይታው ተገረመች። ራሜሽም ካቪያ ከኔ ጋር ነኝ አላት። ካቪያ መኪና ውስጥ አስቀመጣትና ወደ ተከራየችው ክፍል ይነዳል። የካቪያ ክፍል ትንሽ ነበር። ያረጀ አልጋ፣ የተሰባበሩ ቤቶች ነበሩ። ራሜሽና ካቪያ በሰርጋቸው ቀን የተነሱት ፎቶ በግድግዳ ላይም ተሰቅሏል። ራሜሽ ፎቶውን ተመልክቶ ቆመ። ካቪያ ከተፋታን እኮ 4 ዓመት ሆነን፣ ይህ ፎቶ ለምንድን ነው እዚህ የተቀመጠውም አላት። ካቪያም ከልቧ ታለቅሳለች። ራሜሽ ፈጽሞ ልፈታ አልፈልግም ነበር፣ ቤተሰቦቼ ናቸው ያሳሳቱኝ። ዛሬም በሰርጋችን ቀን እንድመወድህ
አሁንም ወድሃለሁ አለችው። ይህ ፎቶ ለኔ የድሮ ትዝታችን መታሰቢያ ነው። እሱን እያየሁ ሁሉም ነገር መልካም ይሆናል ብዬ ራሴን አጽናና ነበርም አለች። ራሜሽ ልቡ ይቀልጣል። ካቪያ ጥፋት ብትፈጽምም ዛሬም ልቧ ንጹህ ነው። ይቅርልሻለሁም አላት። ግን አሁንም በሕግ ተለያይተናል፣ እረዳሻለሁም አላት። ራሜሽ ካቪያን እናቴ በጣም ትናፍቅሽ ነበር፣ ልታናግራት ትፈልጊያለሽ አላት። የካቪያ አይኖች በደስታ ያበራሉ። አው ራሜሽ ከእናትህ ጋር ማውራት እፈልጋለሁም አለችው። ራሜሽ ወዲያውኑ ለእናቱ ደውሎ እማ ካቪያ እኮ አገኘኋት አናግሪያትም አላት። ካቪያም የእናቱን ድምፅ እንደሰማች በልቧ ማልቀስ ጀመረች። እናቱም ልጄ የት ነበርሽ? ምን ያህል እንደምናፍቅሽም አለቻት። ካቪያም እማማ በጣም ትልቅ ስህተት ፈጽሜያለሁ ማረኝ ባክሽም አለቻት። እናቱም ወዲያው ልጄ ጥፋት የሚፈጽም ሁሉም ሰው ነው፣ አንቺ የኔ እኮ ምሕረት ነሽ፣ ሁል ጊዜም ወድሻለሁ አለቻት። ለራሜሽም ወደ ቤት አምጣት አለችው። ራሜሽ የእናቱን ትዕዛዝ መቃወም አልቻለም ነበር። ካቪያን ነይ ወደ ቤት እንሂድም አላት። ካቪያም አመነታች፣ ግን ራሜሽ አረጋጋት። ካቪያም በቅንጦት መኪናው አስቀምጧት ወደ ቤት ሄዱ። ወደ ቤት እንደደረሱ እናቱ የዕጣን ማጨሻ ይዛ ካቪያንም ተቀበለቻት። እናቱና ካቪያ ተቃቅፈው ማልቀስም ጀመሩ። እናቱም የካቪያን ግንባር ሳመችና ልጄ እንኳን ተመለሽ፣ አሁን ሁሉም ነገር መልካም ይሆናል አለቻት። ራሜሽ ለእናቱ 50 ሺህ ሩቢ ወስዳብኛለች፣ መልሼ መቀበል ትክክል ነው ወይስ አላት። እናቱም ልጄ የጠዋት የጠፋ ማታ ቢመለስ እንደ ጠፋ አይቆጠርም፣ ጥፋት የሚፈጽመው ሰው ነው፣ የተጸጸተች ከሆነ ይቅር በላትም አለች። ራሜሽ ካቪያን ይቅር አላት። ካቪያ በራሷ እንድትተማመን ሲል ራሜሽ ቢዝነስ ውስጥ ትንሽ ኃላፊነትም ሰጣት። ካቪያም ቀስ እያለች በራሷ መተማመን መልሳ አገኘች። ራሜሽና ካቪያ በፍቅርና በእምነት አዲስ ሕይወትም ጀመሩ። ጓደኞቼ ይህ ታሪክ የሚያስተምረን የዝምድናን ዋጋ የሚወስን በገንዘብ ሳይሆን በእምነትና በፍቅር ነው። የካቪያ ቤተሰብ ስግብግብነት ለመጥፎ መንገድም ዳረጋት። ነገር ግን የራሜሽ ደግነት፣ ይቅር ባይነት አዲስ ሕይወትም ሰጣት። ስግብግብነት ሰውን ያጠፋል፣ ሰብአዊነት፣ ፍቅር ባይነት የተበላሸ ዝምድናን ይጠግናል። የዚህን ታሪክ ሌላ ትምህርት የሰውን ክብር የሚወስነው በሁኔታ ሳይሆን በልብን የሚለው ነው። ራሜሽ ካቪያን መንገድ ላይ ስትለምን አያት። ነገር ግን ያለፈው ሕይወት ሳይሆን ሰው መሆኗን ተረድቶ ነበር። ጓደኞቼ ስለዚህ ታሪክ ምን ሐሳብ አላችሁ? ከታች ኮሜንት ላይ ማስቀመጥ እንዳትረሱ። የዛሬው ታሪካችን ይህን ይመስል ነበር። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።